My sisters and brothers, you are not just legends. You are beyond legends. አንተ ተጽዕኖ ፈጣሪ ብቻ አይደለህም። ከተጽዕኖ ፈጣሪዎች ሁሉ በላይ የሆንክ ተጽዕኖ ፈጣሪ ነህ። እንደዚህ ስትናገር ምተናነቃቸው ሰዎች አሉ። የፈለጉትን ይሁኑ። ጌታ ኢየሱስ ክርስቶስ ተራ ሰው እንድትሆን አይደለም የፈጠረ። ደግሞ ራስን መጣል ካለብህ ለሰዎች ሳይሆን ለጌታ ነው። ራስን ካድ የተባልከው ለጌታ ነው እንጂ ለሰዎች አይደለም። ጌታ ኢየሱስ ክርስቶስን ስትከተል ራስን መካድ አለብህ። ራሱን መካድ ደግሞ ምን እንደሆነ ራሱ በዝርዝር ማወቅ ያስፈልጋል እንጂ ራሱን መካድ ማለት ጫካ ውስጥ መኖር ሻውራ መግባት አይደለም። እንደገና ደግሞ ደና ህይወት መኖር ወይም ደግሞ ደካማ ህይወት መኖር ጋር አይገናኝም። ራሱን መካድ ሌላ ዓለም ነው። በአውዱ ቢተረጎም በጣም ጥሩ ነው። አንዳንድ ሰዎች ትትና የሚለው ትክክለኛው ምስጥርና እውነተኛ አባባል ስላልገባቸው ትትና ሲባል ራሱን መጣል፣ ትትና ሲባል ራሱን መጥላት፣ ትትና ሲባል የሰውን ሁሉ ሐሳብ አሜን ብሎ መቀበል እንደሆነ ያስባሉ። ኖ ራሱን መጥላት በራስ አለመተማመን፣ ራስን መጥላት ትትና አይደለም። እኔ ሰልፍ ኮንፊደንስ አለኝ፣ በራሴ ተማመናለሁ፣ ራስን ወደዋለሁ። ደግሞ አሸናፊ ብቻ አይደለም። እኔ ከአሸናፊዎች ሁሉ በላይ የሆንኩ አሸናፊ ነኝ። በጌታ በኢየሱስ ባለኝ እምነት ታሪክ ሰሪ ነኝ። ጌታ በኔ የሚሰራው ታሪክ በኔ ዘመን ብቻ አይደለም፣ ከኔ በኋላ በሺህ ትውልድ የሚወራ ነው። አሁን ይሄ ንግግር የማይመቻቸው ሰዎች አሉ። በመሃል ይገቡና አንዳንድ አስመሳዮች ጌታን ብቻ ብሰብክ ምን ችግር አለ? ጌታ ብቻ ቢሰበክ አይሻልም? ጌታ እኮ በየቀኑ በኔ ውስጥ ሆኖ በመንፈስ ቅዱስ አማካኝነት የራሱን መልክ በኔ ውስጥ እየሰራ ነው። በኋላ ፕሮሰሱ ሲያልቅ ሙሉ በሙሉ ኢየሱስን መስላለሁ። ወደዛ ደረጃ ኢየሱስ እየወሰደኝ ነው። የኔ ጉዞ ወደ ቁልቁል ሳይሆን ወደ ከፍታ ነው። ወደ ሰማይ እያደኩ ነው። እኔ ተራ ነኝ፣ እኔ ደካማ ነኝ፣ ዕውቀት የለኝም፣ ምንም ማድረግ አልችልም ማለት ትትና አይደለም። ሰዎች አንተን እንደዛ ሲናገሩ አትቀበል። አንዳንድ ጊዜ ትክክል ያልሆነውን ነገር ኖ ማለት ደካማ ሰዎች ወይም ደግሞ ቀናተኛ ምቀኛ የሆኑ ሰዎች የሚያመጡትን ሐሳብ ቻሌንጅ ማድረግ ሪጀክት ማድረግ ትዕቢት አይደለም ወይም ጉራም አይደለም። ቻሌንጅ ማድረግ የማትፈልጉ ሰዎች አላችሁ።